ሄር ነው ኑ እንዴት ነው ምናምን ብለው ሲሉን ድጋሚ በቤተሰብ አስፈልጌ ሰዎቹን በስልክ አገኘዋቸው። ኦኬ የምትሰሪበት የነበረውን ሰውዬ ባለቤት ሚስቱን ያገኘሻት? ሚስቱንም አገኘዋት፣ ሰውየውም አለ። እሺ ጥሩ። መቼ ነው የጠየቅሻቸው? የጠየቅሽበትን ዓመተ ምህረት አንዴ ንገሪኝ። 2018 ነው የሄድኩት። ልጁ ከታየ በኋላ ነው የሄድኩት አዲስ አበባ። 2018 ላይ ኢቢኤስ ላይ የልጁን ታሪክ ስትሰሚ እንዴት እሱ ነው ብለሽ ጠረጠርሽ? በምን ምክንያት እሱ ነው ብለሽ ጠርጠረሽ ሰዎችን ያናገርሽው? ታሪኩ ዓመተ ምህረቱ ከኔ ጋር የተያያዘ ነው። ልጁን የጣልኩት ጠዋት 12 ሰዓት ነው እኔ። ከዛ በኋላም ደግሞ የጣልኩበት ቦታ አካባቢው ምናምን ሲነገር ዓመተ ምህረቱ በ92ም ሲነገር እኔ የወለድኩት ጳጉሜ 5 ነው። ጥያውም የጠፋው ጠዋት 12 ሰዓት ነው። እና ታሪኩ ከኔ ጋር የተያያዘ ነው። በዛ መንገድ ነው ሰዎቹን ፈልጌ መጠየቅ የፈለግኩት እኔ። እጀም ደግሞ ኢቢኤስ ተመዘገብኩት። ልጁ የኔ ነው ብዬ ነው የተመዘገብኩኝ። ያው እነሱ አንዴ በ2018 ላይ ኢቢኤስ ላይ የኔን ልጅ ታሪክ የሚመስል የኔን ልጅ ታሪክ የሚመሳሰል አየው። የተወለደበት ዓመተ ምህረት የተወለደበት እሱ ግን የተወለደበትን እንዴት ያውቃል? አንቺ ስታስቀምጪ እዛ ጋ የተወለደበት ምናምን ጽፈሽለት ነበር? የተወለደበትን ዓመተ ምህረት እኔ የተወለደበትን ካርድ ጥቁር አንበሳ ሆስፒታል የወለድኩበትን ካርድ ጥየው ከልጁ ጋር ከፌስታሉ ቋጥሬ ጥየው ነው የጠፋው። እሺ አብረሽ ስላስቀመጥሽ የልደት ካርዱን አብረሽው ስላስቀመጥሽው ከልጁ ጋር ስላገኙት ለፖሊስ ሲያስረክቡት አብረው የልደት ካርዱን ማስረክበው ነበር ማለት ነው። አብረው አስረክበው ይሁን አላውቅም። ከዛ ላይ ግን እኔ ፕሮግራሙን ስከታተለው ሳየው በ92 4ኛው ወር ላይ ጠዋት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ ብለው ፕሮግራሙን ዓመተ ምህረት አልተገለጸም። የተወለደበት ዓመተ ምህረት ቀኑን አልገለጡም። እኔ ግን የወለድኩት ጳጉሜ በ91 ጳጉሜ 5 ነው የወለድኩት። ልጁ ደግሞ በትክክል አንጋልየው እንዴት እንደሄድኩ ምናምን የ4ኛው ወሩን ፎቶግራፍ ሲያሳዩ ምናምን ልጄ የኔ እንደሆነ በትክክል አውቄያለሁኝ። እሺ እናቴ፣ እኔ ለማለት የፈለግኩት ኢቢኤስ ላይ ሲቀርብ የተጣለበት ቦታ ዓመተ ምህረት እንጂ እንትን አልተገለጸም። የተወለደበት ዓመተ ምህረት አልተገለጸም አይደል? አልተገለጸም። በቃ የሚመሳሰል በ2018 ላይ ኢቢኤስ ላይ ከኔ ልጅ ታሪክ ጋር የሚመሳሰል የተጣለበት ቦታ እና ቀን ሰዓት አንድ አይነት ፎቶ አንስተውት ነበረ። ፎቶ አሳይተዋል። ፎቶውን በ26 ዓመት አሁን የ26 ዓመቱን እና የ4 ወሩን ፎቶግራፍ አቅርበውታል በኢቢኤስ ቴሌቪዥን ላይ። የ4 ወር ማለት 4 ወር እዛው ቦታ ላይ እንዳለ ፖሊስ ከማንሳቱ በፊት ነው ፎቶ ያነሳ ወይንስ ፎቶ ያንን ያነሱትን ፎቶ የ4 ወር እያለ ፖሊስ ያነሰው ያን ሰው ቀጨን የመድኃኒዓለም ሄዶ ካረፈ በኋላ ፈረንጅቱ ልትረከበው ሲሉ ያንሱት። ያንን ፎቶ ግን አቅርበውታል። የ4 ወሩን ፎቶ እና አሁን ካደገ በኋላ ያለውን ፎቶ አቅርበውታል። የ4 ወሩን ፎቶ ስታዩ ያንቺን ልጅ ይመስላል? አዎ ልጄ ነው። በአንደኛ ልጄ ነው። ልጄ በትክክል ልጄ ነው። 4 ወር ይዟለሁኝ። በትክክል ልጄ ነው። ሁለተኛ ነገር ደግሞ ሰዓቱና ቀኑ ከኔ ጋር የተያያዘ ነው። ሳለት ፖሊስ ጠርተው ፖሊስ ጠርተው እሺ የት ፖሊስ ጣቢያ ነበር የተወሰደው? ሁለተኛ ፖሊስ ጣቢያ። መጀመሪያ ፖሊሱና ሰዎቹ እንዳነሱት ሁለተኛ ፖሊስ ጣቢያ ዶነ ያረፈ። ከሁለተኛ ፖሊስ ጣቢያ በኋላ ፖሊሱ ወደ ቀጨኔ መድኃኒዓለም ነው የወሰደው። ቀጨኔ መድኃኒዓለም የት? ቀጨኔ መድኃኒዓለም የህፃናት የሚያርፉበት ድርጅት ነው የወሰዱት አሉ። የማደጎ ምናምን የሚወሰድበት ቦታ ነው አሉ። ከዛ በኋላ የልጆች ማሳደጊያ ድርጅት። አዎ
ለልጆች ማሳደጊያ ድርጅት ተሰጠ። ለቀጨኔ መድኃኒዓለም ልጆች ማሳደጊያ ድርጅት ተሰጠ። እሺ ድርጅት ውስጥ ምን ያህል ጊዜ ቆየ? ድርጅቱ ምን 15 ቀን ካረፈ በኋላ ፈረንጇ መታ ተረከበው። ፈረንጇ መታ ስትረከበው ሲደወልላቸው ሰዎቹ አለርንም እንደደወሉልንን አለርንም የሄደበትን ሀገር ሁላ ነግረውነናል። የሴት ቤቱን ስም ነግረውን ነበር፣ ጠፋን አሉ። የሀገሩን ስም ግን አሜሪካ ብለውናል አሉ። እሺ ድርጅት ውስጥ 15 ቀን ከቆየ በኋላ አሜሪካዊ በጉዲፈቻ ለአንዲት አሜሪካዊ ተሰጠ። አሁን ስንት አመቱ ነው ማለት ነው? እድሜው 6 አመቱ። እሺ በጉዲፈቻ ሲሰጥ ማን ነው የፈረመው? ማለት ድርጅቱ ነው የፈረመው የሰጠው? ሰዎቹ ሲደወልላቸው ስላልቀረቡ በጊዜው ሰዎቹ ተደውሎልን ነበር፣ አለርንም ቀረነን። ከዛ በኋላ ግን ያስረከበው ፖሊስ ሞቷል። የለም ፖሊሱ ነው ወስዶ ያስረከበው ነው ያው። እሺ ይቅርታ። እሺ ሰዎቹ ሲደወልላቸው ስልክ ስላላነሱ ድርጅቱ ዝም ብሎ ሰጠ። ተደውሎልናን ስልክ አንስተናል አሉ። ከዛ በኋላ የሄደበትን ሀገር አሜሪካ ነው። የሴትዮቱን ስም ነገሩነን። ሂደን ግን አልፈረምንም አላስረከምንም አሉ። እና ግን አሜሪካ ለሆነች ለአንዲት አሜሪካዊ በጉዲፈቻ እንደተሰጠ ብቻ ተነገራቸው። አዎ የምትወስደውም ሴትዮ ስሟ ተነግሮን ነበር፣ ግን ስሟን ረሳ ነው አልያዝነውም አሉ። ኦኬ እሺ ከዛ በኋላ ድርጅቱን ለማግኘት ሞክረሽ ነበር? ከዛ በኋላ ምንም አይነት ድርጅቱንም አልፈለኩም። ቀጥ ብዬ ኢቢኤስ ነበር የሄድኩኝ። አሁን ያው ዝም ብለው መዝግበው ነው የሰዱኝ። ያው ፕሮግራሙ ካለፈ በኋላ ያለሁበት ሀገር ጦርነት ሀገር ስለሆነ ፕሮግራሙ ካለፈ በኋላ ካየሁት በኋላ ነው የሄድኩኝ። በምዝገባ ነው ዝም ብለው የሰደዱኝ እንጂ ምንም አይነት እንትን ያገኘሁት ነገር የለም። መዝግበው ተራሽ ሲደርስ እንጠራሻለን አሉሽ? ያው ጠብቂ ነው ያሉኝ እንጂ እንደዚህ እንጠራሻለን እንደውላለን ምናምንም አላሉኝም። ጠብቂ ነው ያሉኝ። ስንት ጊዜ ሆነሽ እንደዛ ካሉሽ? ሂጄ ከመጣሁ 2 ወር ሆነኝ ሂጄ ከመጣሁ። ኖርማሊ ጋይስ አንድ ሰው ኢቢኤስ በስንት ጊዜ ነው ተራ የሚደርሰው? እኔ እንጃ ያንን ስኔ እንጃ ነው። 2 አመት ያማቸውን። እሺ ግን አንቺ እሱ ኢቢኤስ ላይ ቀርቦ ቤተሰቡን ፍለጋ ከመውጣቱ በፊት አንቺ ፈልገሽ ታውቂያለሽ? ከዛ በፊት ኢቢኤስ ምናምን ካልተመዘገብኩም እንጂ እንደዚሁ በቤተሰብ ምናምን ግን እነዛ ጥየባቸውን የጠፉትን ሰዎች እያስፈለኩ ብዙ ጊዜ ቆይቻለሁ። ያው መረጃ ለመንገር አልፈለጉም፣ ተደብቀውኝ ነበር እና ሙቶም እንደው ይንገሩኝ ኑሮም እንደው ይንገሩኝ ስል አሁን መጨረሻ ላይ ግን ልጁ ማደጎ ነው የሄደ እንጂ አልሞተም አሉኝ። በዛ መንገድ ነው የፈለኩኝ እንጂ ከዛ በፊት ፍለጋ ኢቢኤስ ካየው በኋላ ነው በቃ ልጁ የኔ ነው ታሪኩም የኔ ነው ብዬ ፍለጋ የጀመርኩኝ። ስለዚህ አንቺ ልጁ ልጄ ነው ብለሽ እንድትይ ያደረገች ነገር አንደኛ የተጣለበት ቦታ፣ አድራሻ፣ ቀን፣ ሰዓት እና የ4ቱ ፎቶ በቃ እነዚህ ናቸው ምልክቶች፣ እነዚህ ናቸው እንትን ያሉሽ። አዎ አንደኛ የተጣለበት ሰዓት የእሱ መረጃ የሚለው ከኢቢኤስ ላይ ሲነበብ ጠዋት 12 ሰዓት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ። ያነሳውም ፖሊስ ነው ይላል። ፖሊስ ነው ጠርተን ያነሳ ነው ብለውኛል። እነሱ ደግሞ መረጃውን ሰዎቹ ጥየባቸው የጠፏቸው ሰዎች መረጃውን ስጠይቃቸው ብቻችን አላነሳንም ፖሊስ ነው መጥቶ ያነሳው እና ያ ደግሞ ጠዋት 12 ሰዓት የጣልኩት እኔ ነኝ። በ92 4ኛው ወር ላይ የጣልኩት እኔ ነኝ።
ሰዓቱ፣ ቀኑ፣ ጊዜው፣ ዓመተ ምህረቱ እና ፖሊስ መጥቶ ማንሳቱ፣ አድራሻው ይሄ ሁሉ ምልክት ነው። እና ፎቶ ላይ ግን ማለት ነው ፎቶ ላይ በፎቶ የ4 ወር ፎቶን ስታይ ምን ተሰማሽ አንቺ? ያለበሽውን ልብስ እንደለበሰ ነው ወይስ ሌላ ልብስ ነው? መልኩ መቼም የ4 ወር ልጅ መልክ ከ27 ዓመት በኋላ ልታስታውሻችም። 27 ዓመት ሆነ መሰለኝ ልጅሻውን። ቆይ 91 92 በ91ማ ጳጉሜ 5 ላይ ስለተወለደ 92 ነገ ልንገባ ጳጉሜ 5 ማታ ነው የወለድኩት እኔ። ስለዚህ በ92 ነው የሚቆጠረው። 92 ብለን ይዘናል። 92 ከዛ 2002 10 ዓመቱ 2012 20 ዓመቱ አሁን 2018 ነን። ስለዚህ 26 ዓመቱ ነው የዛሬ 26 ዓመቱ እና ልጁ ሲቀርብ እናቴንም አላውቅ አባቴንም አላውቅ ቤተሰብ ካለ ብሎ መረጃውን ይዞ ነው የቀረበ። ከዛ ውጭ ደግሞ እነዛ ሰዎች ለብዙ ጊዜ ሲደብቁኝ ኑረው መጨረሻ ላይ ግን አሁን ፖሊሱ ያስረክበው ፖሊስ የት ደረሰ ብዬ ስጠይቃቸው ፖሊሱ የለም ሞቷል። ግን መረጃ ከተባለ ኢቢኤስ ጠርተውሽ ከቀረብሽ እኛ መረጃ ያለውን መረጃ የወረቀት መረጃ የፎቶ መረጃ አልሰጡንም እንጂ ቀርበን መረጃውን እንሰጥልሻለን። ምንም አይነት ነገር አልተሳሳትሽም፣ ዓመተ ምሕረቱ ምናምንም ልክ ነው ያሉ እነሱ። ማን ነው እንደዛ ያለሽ? ያ ጥየባቸው የጠፋዋቸው ሰዎች እኮ ኢቢኤስ ከቀረብሽ መረጃ ለመስጠት ግትለን እኛ ቀርበን መረጃ ምናምን ችግር የለም። እኛ እንዴት አድርገን ፖሊስ እንዴት እንዳነሳው ፖሊስ ጠርተን እንዴት እንዳስነሳ ነው እንሰጥልሻለን፣ ችግር የለም። ብቻ ግን አዲስ አበባ ደግመው ይጥሩሽ እንጂ መረጃ ችግር የለም። እኛ እንዴት እንዳስረክብ ነው ፖሊስ እንዴት እንዳነሳው እንሰጣለን ብለውኛል። እሺ እግረኛው ሚዲያ ላይ ልጅሽ ቀርቦ ነበር እያሉ ነው። ለምን እግረኛው ላይ አትቀርቢም? ኢቢኤስ እስኪደርስ ያንን እድል ዞሮ ማወቅ ስላልቻልኩኝ እኔ እግረኛውን ዋትሳፕ ላይ ስለማወራው አገናኝሻለሁ እኔ ያንን ማንም እኮ እንድትረጂ ነው ብርቴን እህቴን እያስጨነቅኳት ያለ ሌትም ቀንም እረፍት አጥቼ ነው። ልጁን ካየሁት በኋላ ምንም አይነት እረፍት የለኝም እናቴ። ቁርጤን ማወቅ ራሱ ፈልጋለሁኝ። ችግር የለም። አሁን ልላክለት ዋትሳፕ ላይ ስልክ ቁጥርሽን እና ታሪክሽን ልንገረው። ደስ ይለኛል። ያቀረብከው ልጅ እናት ናት ብዬ ላገናኝሽ ከእግረኛው ደስ ይለኛል። እሺ ቡርቴ ስልኳን አሁን ዋትሳፕ ላይ ላኪልኝ። የእናትየውን ዳይሬክት ስልክ የቀጥታ ስልክ ዋትሳፕ አለሽ እናቱ? የለኝም። እኔ የሌላ ሰው ስልክ ነው የወንድሜ ስልክ ነው። አንቺ ስልክ ከሌለሽ እንዴት ይደውልልሻል ታዲያ? እግረኛው ሚዲያ ስልክማ አለኝ እኮ ቁጥር አለኝ፣ ስልክ አለኝ። ኖርማል ስልክ ነው እኮስ ኖርማል ስልክ ችግር የለውም። ቀጥታ ይደውልልሻል። ኖርማል ስልክሽን ትላክልኝ ቡርቴ። ዋትሳፕ ይስላል ብዬ ቁጥር አላት እንትን ይሄ ተች ምናምን ስለማትጠቀም ዋትሳፕ የላትም። አሁን ልላክልሽ ቁጥሯ ዋትሳፕ ላይ። እሺ የልጁ ፎቶ ቆይ ልጁን መልኩን አሁን እንትን ላይ ገብቻ ያዋለው እግረኛው ላይ መላኩ ነው የሚለው ልጁ ፈረንጇ ጋር ነው የሚቀርበው። መላኩ ነው የሚለው መላኩ ነው ማደጎ ቤት የወጣልኝ ስም ነው ብሎ ነው የቀረበው። እኔ ግን ልጄን መጀመሪያ ጥቁር ልደት ካርድ ላይ ምን ነበር ያልሽው? የልደት ካርዱ አንበሳ ነው ብለሻል። ልደት ካርዱን አብሬ ጥየዋለሁ ብለሻል። ምን አልሽ? ልደት ካርዱ ላይ መጀመሪያ ስወልድ ጥቁር አንበሳ ስወልድ የተጠየኩት ስም ያወጣውለት ስም ሀፍታሙ አቤል ብዬ ነው ያወጣውለት። አባቱ በህይወት አለ? አባቱ ይሄ መረጃ እንሰጥልሻለን የሚሉኝ ሰዎች የአባቱ አጎት ናቸው። ጥየባቸው የጠፋዋቸው ሰዎች ሰውየው የአባቱ አጎት ነው። ሰውየው በህይወት አለ? አባቱ በህይወት አለ? አለው። አባቱ በህይወት አለ፣ አጎቱ በህይወት አለ፣ አያቱ በህይወት አለች፣ ሁሉም በህይወት አለ። ነገርሽው ለአባቱ? ነገርሻቸው ለእነሱ የወንድማቸው ልጅ እንደሆነ? ነግሬያቸዋለሁ። ልጁ የእናንተ ነው ከእናንተ ቤት ነው ሳላውቀው አርግዤ የወጣሁኝ እና እንደዚህ ነው ብዬ ያለውን ታሪክ በሙሉ ነገርኳቸው። ከዛ በኋላ በቃ እኛ ልጁ ከእኛ መሆኑን ብናውቅ አሳልፈን አንሰደውም ነበር። እኔ መጀመሪያ ማርገዜን ሳላውቅ ከእነሱ ቤት ስለወጣሁ ነው ያውላ ታሪክ የተፈጠረ። ከዛ በኋላ ግን ተመልሼ ደግሞ ሂጄ ስጥለው ስለፈራው ዝም ብዬ ጠፍቼ ስለወጣሁ መጀመሪያ ስለፈራው ዝም ብዬ ነው ደጃፋቸው ላይ እንደነገርኩሽ ጥዬው የወጣው። ዶርም ናት። ዶርም ውስጥ ትናንትና እኮ በቡርጤ ስትነግረኝ ምን አለ ደብዳቤ ጽፋ በወረቀት ልጃችሁ ነው ብላ ጽፋ ቢሆን ኖሮ ይሄኔ ፖሊስ ጠርተው ለፖሊስ አይሰጡትም ነበረ፣ ለራሳቸው አንስተው ያሳድጉት ነበረ እያልኳት ነበረ። ጽፋ አልተማርኩም። ያው እኔ
የገጠር እናት አባት ነው ቤተሰብ ነው ያሳደገኝ እና ወስዶ ሰው ቤት አባቴ ጥሎኝ ሲመጣ ያለ ደመወዝ ነበር ጥሎኝ የመጣ እና ደመወዝ ለማግኘት ነው እዚያ ቤት ማርገዜን ሳላውቅ የወጣውኝ። ከዛ በኋላም ወጣው እንደዛ ብዬ ከወለድኩ በኋላም ደግሞ ስንገላታ ሲርበኝ ቤተክርስቲያን ደጃፍ ላይ ሳድር ምናምን እንግልቱ ሲበዛ ልጁ ከኔ እጅ ላይ መሞት እንደሌለበት ሳስብ በቃ ጦት የውላ ደረቀ። እምቢ ሲለኝ ከእነሱ አማራጭ ስለሌለኝ መሀን ናቸው ልጅ የላቸውም ያሳድጉታል ብዬ ነው እንደዛ አድርጌ ጥዬው የጠፋው የነበረ። ግን ያው ልጁንም የማሳደግ እድል አልገጠማቸውም። ከዛም በኋላም ደግሞ ታሲዘንናለ እያሉ እየፈሩ ነው መሰለኝ መረጃ ቶሎ ለመስጠት ለመቅረብ እኔን ብዙ ጊዜ ይደበቁኝ ነበር። ስልካቸውንም እንዳላገኝ የከለክሉኝ ነበር። በብዙ ልፋት ነው ስልካቸውን ራሱ አሁን አዲስ አበባ እጄ ከመጣሁ ያገኘሁት በብዙ ልፋት ነው ስልኩን ያገኘው የነሱን። እነሱማ ለምን ታስይዣቸዋለሽ? በህጋዊ መንገድ ማንም ሰው በሩን ሲከፍት ህፃን ልጅ በሩ ላይ ተጥሎ ካገኘ ፖሊስ ነው የሚጠራው። እነሱ እኮ ትክክለኛውን ነገር ነው ያደረጉት። ቢያንስ እና ከአሁን እንደዛ በመረጃ ስጡኝ ብዬ ልጠይቃቸው ሳስብ ይፈሩ ነበረ። እና አሁን ግን በብዙ ነገር በቤተሰብ አስጠይቄ እኔ ምንም አይነት ነገር አይደለም የምጠይቃችሁ፣ ጥፋተኛዋ እኔ እንጂ እናንተ አይደላችሁም። እኔም እርቦኝ ጠምቶኝ ተንገላትቼ ነው እንጂ ልጄን መጣል ፈልጌ አይደለም። ማናችሁ ልጅ የላችሁም ታሳድጉታላችሁ ብዬ ነው ወይ የእናንተ መሆኑንም አልተናገርኩም መጀመሪያ። እና ይቅርታ መጠየቅ የምችለው እናንተን እኔ ነኝ እንጂ እናንተ እኔን አትፍሩኝ። በቃ እኔ የምፈልገው ከእናንተ ከምታውቁት ልጁ በሰዓቱ ፖሊስ እንዴት አድርጎ እንዳነሳው እናንተም እንዴት አድርጋችሁ እንዳስረከባችሁት እንድትነግሩኝ ነው የምፈልገው። እና ይሄን ተባበሩ ብዬ ጠየኳቸው። ያለውን ነገር አሁን እንደነገርኩሽ ነገሩኝ። ከዛ በተረፈ ደግሞ በየቤቱም እየሄዱ ስለሚጠይቁ እኛ ደክመናል፣ ከቻሉ ከቤት ድረስ መጥተው ይጠይቁናል፣ ያለዛም ደግሞ ትራንስፖርት ከፍለን ቢሆን ደን እንቀርብልሻለን አሉኝ። ግን እዛ ኢቢኤስ ደግሞ ምንም አይነት ቦታ ስላልሰጡኝ ጊዜም ስላልሰጡኝ እንደነገርኩሽ በዚህ ቀንም ቀረቢ ስላላሉኝ በቃ እያለቀስኩ ተመለስኩኝ። ከዛ በኋላ ብርቴ ደግሞ እዚህ እህት አለቻት፣ እህቴ ናት። በዛ መንገድ ሳወያያት እስኪ ቆይ እኔ እድል ልሞክር ብላ ነው የሞከረችልኝ እና በዛ መንገድ ነው በቃ አሁን እረፍት ስላጣው ብቻ ነው እሷንም የማስጨንቃት። ምንም ችግር የለውም። ምንም አላስጨነቅሻትም። ኢትስ ኦኬ። በቃ አሁን እግረኛው ሚዲያ ይጠራሽና ኦልሬዲ ስላቀረበው ልጅሽን አድራሻ ይኖረዋል። ስለዚህ ይጠራሽና ያገናኛቸዋል። ገና የኢቢኤስን ወረፋ ከምትጠብቂ። እሺ እሺ እናቴ በተስፋ እጠብቃለሁ። እዚሁ ጋር እያለሽ ነው የምልክለት እና እንትን ቆይ መጀመሪያ እንትን ላገኘው ቪዲዮን ምንድነው ርዕሱ ጋይስ? ቪዲዮ መላኩ ነው የሚለው ከፈረንጇ ጋር መነጽር ያደረገች ፈረንጅ ናት። ቆይ መቼ ነው የቀረበው? ስንት ወር ሆኖታል ከቀረበ? ቡርቴ አንቺ ንገሪኛ። የካቲት 15 ነው የቀረቡ የልጁ ፕሮግራም። የኢቢኤስን አይደለም የምልሽ ልጁ የእግረኛውንስ አልተመለከትኩትም እኔ። የኢቢኤሱን ፕሮግራም ያየሁበትን ቀን ነው እኔ የነገርኩሽ። እሺ ጋይስ እግረኛው ብሮድካስት ላይ ነው ወይንስ ምን ቀረበው? እግረኛው ሚዲያ ላይ አብዬ እኔ እግረኛው ሚዲያ ብዬ ገብቼ ነው ያገኘሁት ማለት ነው። ቀኑ ምናምን አልያዝኩትም። ሊንኩን ዋትሳፕ ላይ ልትልክልኝ ትችያለሽ? እሺ እንትን ልበለውና ልላክ። ግቢና አሁን ሊንኩን ላኪልኝ። ፖድካስቱ ነው እግረኛው። ኦኬ ምንድነው ርዕሱ ነው ፈልገው ወይ ሊንኩን እንድልክለት አስገራሙ ሚኒስቴር አዲስ ፎሎ የሚያጎብስ የሙራድ ውሳኔ አሰብን እንደ አድዋ እስራኤል ሀገር አጣብቂኝ ውስጥ የገቡት እንዲያነ ላላቀሰችንም አሉ በሲሲቲ ምላሽ ሰጠን የናዝሬት ህዝብ ላይ ናገሪያትና የባንዳሮች ትጎት ያስልምብላል አባቶች ሞክዶች ይህ በስብት ተደንቃ ማለት ማለት ነው። የቤት እንጀራ አቃቂ የተጣለው ልጅ ነው ርዕስ። እሺ
እኔ ማሮች ቴንኪ እንደዛ ብዙ ጽፍ አገኘዋለሁ። አብንዴ እሺ እሱ ያለበትን ሸር አድርጌልሻለሁ ዋትሳፕ ላይ። እኔ ደግሞ ልካልኛለች። አቃቂ የተጣለው ልጅ ነው ርዕሱ። ቴንኪዩ ታዲያ ብሮድካስት ላይ ነው። እኔ ደግሞ ሚዲያው ላይ ነበር ስፈልግ ነበር። ስምሽን ስልክ ቁጥርሽና የቪዲዮ ልክ ቮይስ ከማድረግ ቤት ስምሽ ማን ነበረ? ቆይ ስሜ አልጋነሽ ታረቀኝ። አልጋነሽ ታረቀኝ። አልጋነሽ አይደለም አልጋነሽ ነው አይደል? አልጋነሽ አልጋነሽ ታረቀኝ። የአባች ስም ቀላል ነው። ስምሽ ነው አርጋነሽ። እንደ አርጋነሽም የሚባል ስላለ ነው። ለዛ ነው አልጋነሽ ነው። አርጋነሽ አይደለም አልጋነሽ ነው። እሺ ታረቀኝ። ስለምሻ እርግጠኛ ነኝ ነገ ነው የሚደውልልሽ። እሺ ሚውት አድርጌሽ ነበር ቮይስ አደርግ እንትን ሚውቱን አብራው። ሚውቱ ማብራት አይችልም መሰለኝ ልጁ። ዜድ ሚውት አብራ ዘላለም በቃ ንገራት ለእናትየው። ቆይ ይኸው ቮይስ መለሰልኝ እንዴ። ልጇ መሆኑን በምን አውቃ ነው ብሎ ጠይቆኝ እያስረዳሁት ነበር። ቦታው የተጣለበት ቦታ፣ ሰፈሩ፣ ቀኑ፣ ዓመተ ምሕረቱ እንደገና ደግሞ ኢቢኤስ ላይ ቀርቦ ከታየ ፍትህ ለድመቷ ምትል ምን ሆና ነው? ድመቷ ምንድን ነው? እና እንትን ከተባለ በኋላ ምንድን ነው ስሙ? ሶሪ ከኢቢኤስ ላይ ቀርቦ ከአንተ ሚዲያ በኋላ ኢቢኤስ ላይ ቀርቦ ሲናገር አይታ የጣለችባቸው ሰዎች አፈላልጋ አግኝታ ስልካቸውን ስጠይቃቸው
እንትን ላይ የእሱ 4 ኪሎ ይሄ አቃቂ እንዴ ሚኒ ጉዴ ለምሳሌታ እናቴ ያንቺ 4 ኪሎ ነው የእሱ ደግሞ አቃቂ ነው እያሉ ነው። ቆረ የጻፍኩትን ላንብብ። 4 ኪሎ እኮ ምናልባት እንትኑ ይሆናል። 4 ኪሎ ወዶቼ ማደጊያ ቤቱን ነው 4 ኪሎ ስላሴ ቤተክርስቲያን ጀርባ መቃብር ቤቶች አካባቢ 2018 ቆይ 18 ልጅ ታሪክ የሚመሳሰል የተጣለበት ቦታና ቀን ወይ ጉድ! ሚዩቱን አብሩላት። ሚዩት አብረዘበ አቃቂ ነው የእሱ እኮ አቃቂ ነው የተጣለው ነው የሚለው። የኔ 4 ኪሎ መድኃኒዓለም ማነው? 4 ኪሎ ስላሴ ቤተክርስቲያኑ በጀርባ ነው፣ ግን ቅጨኔ መድኃኒዓለም አርፏል። ያነሳውን ፖሊስ ደግሞ የሚለው መረጃው የተያያዘ ነው አይደለም። ልጁ ቀርቦ ሚዲያ ላይ አቃቂን የተጣልኩት እያለ ነው አይደል? ታዲያ አቃቂ ከሆነ የአንቺ 4 ኪሎ ከሆነ ምን አገናኘው ብዬ ነው እኔ። ልጁ አቃቂ ነው የተጣልኩት ሲል አልሰማሁም። ርዕሱ እዚህ ጋር አቃቂ የተጣለው ልጅ ነው የሚለው። ቆይ እንክፈተው እንዴ ይላል። አቃቂ ተጥዬለው ይላል። ጋይስ እኔ ሲል አልሰማሁም። ምን ያላዳመጥኩት ነው። Yeah, your mother's name and father's name. Yeah. Family history. Yeah, the family history. It's a lot of Stories. There's got to be some good stories either way. So. Yeah, everything that we are going to take care of. አንድሪያ ብዙ ጊዜ እንዲህ ካሳደው አዶፕሽን ለማድረግ ከወሰዱ በኋላ እስከ 18 ዓመት አናገናኝም። የእነሱ ምርጫ 18 ዓመት የሞላቸው ከዛ እነሱ ይላሉ። ጭራሽም ደግሞ ማገናኘት አይፈልጉም። ምክንያቱም ሪል ወላጆቻቸውን ካገኙ አዶፕሽን የሚላለ ይህኛው ሀሳብ ባንቺ አይምሮ ውስጥ አልነበረም ወይ? I mean, it just seemed normal. I mean, the first memory that I have with Malaku was holding him and thinking, like, where's his mother? It's not right that she doesn't know where he is. He's gone to another country and she doesn't know it. That seemed wrong. Like, I have to at least tell her that where he is and, you know, he's okay. እናቱ እነዚህ ፈረንጆች እንደግነታቸው ወላጅ እናቱ ልጇ ምን ላይ እንደደረሰ የት እንዳለ ማወቅ አለባት። እሺ እንዴት እሷ ለፍታ 26 ዓመት እንደዚህ ያሳድጋ ለቁም ነገር አብቅታ የወለደችው እናቱ ደግሞ ምን ላይ እንደደረሰ ማየት አለባት። እናቴንም አላውቅ አባቴንም አላውቅ ነው የሚለው ከእሱ ላይ እንጂ አቃቂ ተጥሌ አገኘው የሚለውን አልሰማሁትም እኮ። አቃቂ እያሉ ነው ግን እኔ ከፍተዋለሁ። አሁን አቃቂ ነው ተጥዬ የተገኘሁት ካለ በቃ ያንቺ ልጅ አይደለም ማለት ነው አይደል? የኔ ልጅማ ነው። ለምን መሰለሽ? የት ይጣል ማደጎ ቤት ስታነሰው እሷ ማደጎ ቤት ላይ ነው ያገኘችው እንጂ የት ላይ ተጥሎ እንዳገኘችው አላወቀችም። ያ ደግሞ የአግኝቶ ወስዶ ሁለት ቀጨኔ መድኃኒዓለም ያስረከበው ፖሊስ ደግሞ የለም ሞቷል። ቆይ አቡ እግረኛው የልጁን ቤተሰብ አግኝቶ አንዲት እናት ቤቷ ሄዶ አናግሮታል። አግኝቶ ልጁ አላገኘም። አለመጠየቁን ግን እናቲቱን ከሴት ልጅ ጋር ጠይቋል። ያንን ሁሉ ተከታትየዋለሁ። ሴት ልጅ ከእናቷ ጋር ተመሳሳይ ናት እየተባለ ቀርባ ተጠይቃለች። እንደገና ደግሞ 2 እናቶች ደግሞ ልጃችን ነው ብለው አንዲቱ በ93 7ኛው ወር ላይ ብላ ቀርባ የዲኤንኤ ምርመራ ሁላ ተደርጋለች። ሁለተኛዋም እንደዚሁ አቃቂ ማን ቤተክርስቲያን የሚባል ቦታ ላይ ይዤው ክርስትና ሳላስነሳው ሃይምሮዬን አሞኝ ነበረ፣ ራሴን ስቼ ነበረ፣ ፖሊሶች አግኝተውኝ እያስፈራሩኝ እያለ ልጄን ወሰዱብኝ ብላ ያችም ቀርባ እንደዚሁ ተመርምራለች። እና መጨረሻ ላይ ግን ልጁ እናቴን አላገኘውም፣ ፋይሉ ክፍት ነው፣ እናት ነን ብለው ፈልገው ለሚመጡ ፋይሉ ክፍት ነው ብሎ ነው ፕሮግራሙ ያቆመ። እስከዚህ ድረስ ተከታትየዋለሁ እኔ። አንቺ የኢቢኤሱን የተከታተልሽው እናቴ፣ የእኛውን አላየሽም?
የእግረኛውን አላየሁትም። ምን አቡዬ አንዴ እኔ ልናገር፣ እግረኛው ሚዲያ ያቀረባትም አቡዬ እኔ ናት አይደለችም፣ ሌላ ናት። እግረኛው ሚዲያ ላይ ሳቶን ስትቀር ወደ ኢቢኤስ ሄደ። ኢቢኤስም አይደሉም፣ በተከታታይ ብዙ እናቶች ቀርበዋል፣ አይደሉም። እና እናት ተብሎ ተረጋግጦ ልጁ ፋይሉ አልተዘጋም። አሁንም ገና ነው። ምንም የልጁ እናት ተብሎ ሚዲያው አልተዘጋም። ዩቱብ ላይም ገብተሽ ብታዩ ኢቢኤስ ይነግርሻል፣ ከህዝቡ ይልቅ ማለት ነው። እባካችሁን እግዚአብሔር እውነቴን ነው የምለው ሀብዬ፣ እኔ እና ትናንትም ነግሬሻለሁ፣ እርዷት በቃ ልጇን እንድታገኝ። ይሄም ካልሆነ እስክታገኝ ድረስ እንርዳት። ኮሜንታተሮች ወድ አይደለም የጣለችው በቃ ችግር ምናምን ነው፣ አግዙን ነው አሁንም የምለው እኔ። መፍረዱ ይቆየለ በኋላ እና እናግዛት በቃ። ሁኔታዋን በቅርብ ሆነን ስለምናይ እኛ የምናውቀዋለን ካጠገቡ ያለን ሰዎች። በውጭ ያላችሁ ደግሞ እንዴት ትጣለው ሁሉንም አሁን ንግግር አሳምራ ስለማትናገር ይሆናል እናንተ እንደዚህ ደግሞ ከሱ ምንም አትፈልግ። እኛ ይኸውልሽ በሚዲያዎች እንትን ከምንል ለምን ልጁን ዳይሬክት ኮንታክት አናደርገው? ደስ ይለኛል ሀቡዬ። እኔም እኮ አንቺን አሁን እኔ እንግሊዝኛ አልችል ምን አልችል እንዴት ብዬ አንቺ ስለምትቺ ታደርጊልኛለሽ ብዬ ነው። ሀፍት ከሱ አትፈልግም። እሱ አላት የራሷ ሆቴል፣ ራሷ የምታስተዳድር ሴት ናት። በእናታችሁ አትፍረዱኝ። እኔ ስለማውቃት ነው። ለራሷ አታንስ ነው፣ ሌላም ታስተዳድራለች። አሁን አንቺ ማንም የፈረደ የለም። አሁን እሷ ኮመንት አታነብም አይደለ? ለምን ኖ አይ ሀቡዬ፣ እኔ ማለቴ እንድታገኘው ፈልጋለሁ ካለ ጉጉት አንጻር ነው። ይቅርታ ሀቡዬ። እኔ እናት ማለት መፍረድ ምናምን የሚለውን ኮመንት ስደጋግሚ እሷ የተፈረደባት ይመስላታል። ማንም የፈረደ የለም። እሷ ታሪኩን የሚያውቁ ሰዎች ብዙ ጊዜ በእኔ ይፈርዳሉ። እውነቷን ነው። ታሪኩን ብዙ ሰዎች ያውቃሉ። አልፈርድም እና ቡርቴ ታውቂያለሽ፣ አማርኛ ስለማታነብ እነሱ የፈረዱባት ይመስላታል። አሁን አንቺ ሀቡዬ እዛ ይኸውልሽ፣ አሁን አንቺ አታውቂያትም ሀቡዬ። እዛ ያለው ህዝብ እኮ አይቶታል። ታሪኩን አውቆት እሷ ላይ እየተፈረደባት ጀጅ እየተደረገች ነው ያለችው። ይህ አሁን ምንም የሚደባበቅ ነገር የለም። እሷ አምና ተቀብለዋለች። በቃ ተቀብለው ጎረቤት የሰፈር ሰው ምናምን ስላልተማሩ ትልልቆች ስለሆኑ እያልኩኝ ያለሁት በቃ አሁን እናግዛት፣ እርዱን በቃ ሀቡዬ። አንቺ በቻልሽው መጠን የኔ እናት አንቺ ሁሉንም ስለምትረጁ አንቺን ነው አሁን እኔ ህዝቡም እንደ ህዝብ አግዙን፣ ታግኘው። ይሄም ካልሆነ ሌላም ከሆነ ልጇ ታግኘው በቃ እናግዛት። እሺ ቆይ አንዴ እንትን ተቀምጦ ከሆነ እነዚህ ኮሜንት ላይ ያየች እኮ ነው ብርቱካን። እሺ ቆይ ሌላ ከ4 ወር በኋላ የተሰራ ቪዲዮ አለ። መጀመሪያ ይህንን እንስማው። እዚህ ላይ አቃቂና ላይ where is his mother? It's not right that she doesn't know where he is. He's going to another country and she doesn't know it. That seemed wrong. Like I have to at least tell her that where he is. And but just to clarify, እነሱ አሜሪካ ናቸው፣ ነጭ ናት። ኢትዮጵያዊ ደግሞ ጥቁር ነው። የምትደብቀው ነገር አይደለም፣ መጠየቃቸው አይቀርም። ተጠይቁ ደግሞ እየነገርካቸው ከዛ 18 ዓመት ሞላው አልሞላው። እሺ ትደውልልኝ አለኝ። ስልኩን ልላክልሽ ቡርቴ። እሺ ትደውልልኝ አለኝ። ስልኩን ልላክልሽ እና ትደውልለት። እሺ ሀቡዬ አሁን እልክልሻለሁ። አሁኑኑ ላኪላትና ትደውልለት። እሺ በምንድን ነው የምትልኪላት? ደውለሽ ነው የምትሰጫት? እንትን አንቺ እየነገርሽኝ ምን እጽፍላቸዋለሁ፣ በኢሞ ጽፍላቸዋለሁ እዚሁ ላይ ማለት ነው። እንትን ትልኪልኝና ከዚህ ላይ እያየው እልክላታል። እኔ በዋትሳፕ ልክልሻለሁ። አንቺ ኢሞ ካላቸው በኢሞ ላኪላቸውና እናትየው ቀጥታ ትደውልልሽ። እሺ ያኛው ልጅ ትደውልልኝ ጠየቅ። እሺ ትደውልልኛለህ። ምን ሆና ነው ድመቷ ስትጨንቅ? አዲስ ሁና በጣም ነፍስ ሚውት እያደረጋችሁ ስትፈለጉ አብሩ ዞላ ሚውት አድርገውና ስትጠራችሁ ታበራል። የሆነ ጭራዋ ተረግጦ ይመስላል ስትጨንቅ፣ ስታሳዝን።
በምንጠይቅበት ጊዜው ሲሆን መጥተው ይፈልጋሉ። አንዳንዶቹ ደግሞ እዛ ኮንሰንትሬት አድርጎ ትምህርት ላይ ህይወቱ ላይ ስለሚቀጥሉ ነው። ጽድቅ ነው WhatsApp on your iPad? Tablet? Yeah. You have WhatsApp? No, I don't have WhatsApp. What application you have? Nothing? Yeah, nothing. Only YouTube? Because Hannah, she told me, delete WhatsApp. So I delete WhatsApp. Why? I don't know. She just said delete WhatsApp. Because Simon tablet, Hannah, WhatsApp is there on Simon tablet, right? Already, I told Hannah that Simon has, then we deleted it. So that's why, because both of you fighting, that's why Hannah, she let you to delete both of you. Finish, go, tell Hannah, remember where you put my tablet. Help her to find. She told me that. You have the experience of being a mother, like the adoptive mother to children, Betty and Balaku. But do you have any other experience being a biological mother for? But we didn't have any fertility problems. Okay. I mean, that we knew of. Yeah. We just, to be honest with you, I did not want to. አሁን ትደውልለት እዚሁ ላይ እያለች ከፈለገች እዚሁ ላይ ከፈለገች ስትወርድ ተደዋውላ ትነጋገር ከሱ ጋር። እሺ Okay. I didn't want to. ራስ ሴትዮዋ መሀን አይደለችም እኮ ጀስት ማርገዝ ስለማትፈልግ ነው የማደጎ ልጆች የምታሳድገው። ሁለት የማደጎ ልጆች አላት ፈረንጇ ማለት ነው። Sorry, it doesn't sound so comfortable. That's fair. So you have some pictures and everything. Let's see Malaku at the age of 2 weeks. So this is Malaku. This is for 5 to 6 months. እዚህ ላይ ደግሞ የታየው ፎቶ የ6 ወሩ ነው። ቆይ ላሳይሽ። እናትየዋ አለች ላሳየ የእግረኛውን ሚዲያ እሷ ላይ This is Malaku without the beard. Yeah. ነው ይሄ ትልቁ ነው። This must have የ6 ወሩ been 5, maybe 4 years ago. This was high school graduation picture. ቆይ የ6 ወሩ ላሳየት። ይሄ ፎቶ ራሱ ነው ኢቢኤስ ላይ የቀረበው። ይሄ ነው የቀረበው ይሄ ፎቶ። አዎ ኦኬ እሺ። ሌላም ደግሞ አለው። ይሄንን ሳይተሽዋል። Yeah, the hair is different for sure. Yeah, this is Afro here. ይሄንን ነው ያየሁት። ኢቢኤሶች ላይ ያቀረቡት ይሄንን ነው እኮ። በዚህ መልክ ታስታውሻለሽ ልጅሽን ከ27 ዓመት በፊት ከ26 ዓመት በፊት? በቃ በትክክል ልጄን አስታውሰዋለሁኝ። እኔ 4 ወር በስነ ስርዓት ይዤዋለሁኝ። ይህ አሁን የ6 ወሩ ፎቶ ነው አሉ። ልጅ ወልደሽ እንደው አማርኛው በጣም እናትየው ፈረንጇ ጋር ከደረሰ በኋላ እሷ ናት ያነሳችው። ልጁን ከዛ ፍሊተሩን ላጥፋው አንዴ ወስደውት ነበረ። ስምም የሰጡት እነሱ ናቸው መላኩ ብለው ስም ከሰጡት በኋላ አንድሪያ ደግሞ ከባለቤቷ ጋር ሆና ወደ አሜሪካ ይዛው ሄዳ አድጎ የምትመለከት ፎቶውን ነበር ለማሳየት። ሌላ ይኸውልሽ ሌላም ፎቶ አድርገዋል። ይሄ ደግሞ 6 ዓመት እያለ ይሄንም አቅርበውታል። ኢቢኤስ ላይ ይሄን ፎቶ ቀርቧል። አዎ መልኩ አሁን ትልቅ ሆኖ ስታዩ መልኩ ማንን ይመስላል? አንቺን ወይስ አባቱን? አይ አባቱን ብዙም ትዝ ሊለኝ አልቻለም። ስስለው መልኩ ጋር ማመሳሰል ትዝ አላለኝም፣ ረሳሁት። ከአንቺ ጋር ሳይመሳሰልም እኔ ጋር ያው እኔ ሳልሆን ሌላ ሰው ቢያመሳስለው ነው እንጂ እኔ ፎቶዬን እያየሁ ሳመሳስለው ዘላለም ቪዲዮውን አብራና ወደ እሱ አድርገው ችግር የለውም ትወጣለች። እንትን አብራውና ቪዲዮውን ካሜራ የሚለውን ንከውና ኦን አድርገውና ወደ እሱ አዙረህ አሳያት። አቡ Yeah, the hair is different for sure. Yeah, this is Afro here. ከዚህ ትንሽ በየሷ ጎን ያለውን ቪዲዮውን ያው ማብራት ይችላል። በጣም ነው የሚከብደው። ልጅ ወልደሽ ሸይጣልሽ እንደማለት ነው። ምንም መረጃ የለውም። ልጁን ከዛ አካባቢ አንስተው ወደ ቀጨኔ የህፃናት ማቆያ ወስዶት ነበረ።
ስም የሚሰጡት እነሱ ናቸው። መላኩ ለማለ ወደ እንትን በደንብ እንድትታይ ያብራላት። ህጻናት ማቆያ የሚለው የት ነው ያልሽው? አረቦ ፎቶ አንድ አይነት ስለሆነ ሰዎች የምትሰራባቸው የነበሩትን አፈላልጌ ስለ ልጄ ስጠይቃቸው የዛለት ፖሊስ ጠርተው ጣቢያ እንደተወሰደ ነገሩ። ሁለተኛ ፖሊስ ጣቢያ ተወስዶ ከዛ ቀጨኔ መድኃኒዓለም፣ ይሄም ቀጨኔ መድኃኒዓለም ማደጎ ቤት ነው እኮ። ቀጨኔ መድኃኒዓለም የወሰደው ፖሊስ ሞቷል። አሁን ፖሊሱ የለም በህይወት፣ ፖሊሱ በህይወት የለም፣ ሞቷል። በትልቁ እስቲ ሞዴሬተሮች መኩል በትልቁ አሉንም አለኝ እኮ ላደርጋት ስል እምቢ አለኝ። ስልኬ ምን እንደሆነ እስታካረገ ሞዴሬተሮች መኩሉ ኦር ደግሞ ሲላርክ ማክሲመም ነምበር ኦፍ ገስት ሀው ካም ማክሲመም ነምበር ኦፍ ገስት የሚለው አንድ ሰው አይደል እንዲ ያለው ገስት ላይ ምን ጉድ ነው? እሺ እንደዚህ ልቀይር፣ ሪፍሬሽ ላድርገው። ተሰራ ማም አንዴ ቡቲ መልሼ ያስገባሻለሁ። ለማስተካከል እምቢ ስላለኝ ነው። አሁንም ማክሲሙም ነበር ኦፍ ገዝታለኝ እምቢ አለኝ። በትልቁ ላረጋቸው ሞዴሬተሮች ሲሞክሩ ይመሳሰላሉ። ገና መች በደንብ አያችሁ? ቪዲዮን አብሩት። በትልቁ ላረጋቸው እምቢ አለኝ። ስታክ አድርጓል ስልኬ። ላንሳደር ነው ችግር የለም። ቆይ ተደውልልሻል። የኔ ባል ወይ ጉድ! እምቢ አለ። በትልቁ ለማድረግ በቪዲዮን እምቢ አለኝ። ወዶቼ እስቲ ሞዴሬተሮች ሞክሩ። ቀጨኔ ብለው ስም ከሰጡት በኋላ አንድሪያ ደግሞ ከባለቤቷ ጋር ሆና ወደ አሜሪካ ይዛው ሄዳ አድጎ የምትመለከችውን ልጅ ይመስላል። ስለዚህ አሁን እናቱን አንቺን ፍለጋ ነው የመጣው። በህይወት ካለሽ መላኩ ነው የሚባለው። ቤተሰቦች ሁሉ ነው የሚፈልገው። ሶዛ አካባቢ ያላችሁ ወጣችሁ ድጋሚ ግቡ። መረጃ ያላችሁ ድጋሚ ጻፍ ደውሉልን ትችላላችሁ። ግን ደግሞ በአዳፕቴሽን ጊዜው ያነሱት ፖሊስ አሉ። እሳቸው ፖሊሱን አሁንስ እስቲ ያው ኢንቫይት አድርጋችሁ እንዴ ላይ ፖዝ እስቲ አሁን ነው ተራቀ
orange cake. Hey, I'll mold right. እምቢ አለኝ እንደዚህ ማየት ከቻላችሁ እምቢ አለኝ። አይ ትራይ ቱ ሶ መኒ ታይም ሪፍሬሽ ለማድረግ ሞከርኩ፣ ደጋግሜ ሞከርኩ። ትልቁ አሉንም ማለት ሞዴሬተሮች ሞክሩ እስኪ። Mr. Solomon? Yeah. The officer? I mean, I don't know if the number still works or... It's some time. የፖሊሱ ቁጥር አላት እናትየው። Yeah. He had some children too, so maybe they have the phone. I don't know. Yeah. 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ 12 ናምቱ ልጅ ልትሆን ትችላለች። ያለሽበትን ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺ ማግኘት ብቻ ነው የሚፈልገው ነው። ቦርን ኢን 1992 ኢትዮጵያን ካላንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ በ1992 ነው የተወለደው ይላል። አንቺ ደግሞ በ1991 ጳጉሜ 5 ነው የተወለደው። ግን በግምት ነው እነሱ በግምት ነው የሚሉት። አዎ የኔ ጳጉሜ 5 92 ነገር ሊሆን ቅዱስ ዮሐንስ ጳጉሜ 5 ማታ ነው የተወለደው። ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው። በኦርፋኔጅ 92 አካባቢ ነው የተወለደው ነው የሚለው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ተጥሎ የተገኘው ታህሳስ 2 1992 ነው። ታህሳስ ወር መሆኑን አስታውሳለሁኝ እንጂ ቀኑን በ92 ይሆን 1 ይሆን አላስታውስም። አራተኛው ወር ላይ ዓመተ ምሕረቱማ በ92 ነው። ግን ታህሳስ ነው። ቀኑን ነው የማታስታውሽ። ወሩ ታህሳስ እንደሆነ ታስታውሻለሽ። ቀኑን ታህሳስ መሆኑን አስታውሳለሁ። አራተኛው ወር ላይ ቀኑን አላስታውሰውም። ታቆችላች ኮንታ ታህሳስ 2 1992 ዓመተ ምህረት ኢትዮጵያን ካላንደር የተጣለበት ጊዜ ላይ ደግሞ በ15 ቀን ኤስቲሜትድ ባይ ፖሊስ እንዴ አንቺ የ4 ወር ልጅ ሆኖ አይደለ የጣልሽው? እነሱ እኮ የ15 ቀን ልጅ ነው እያሉ ያሉት። በግምት ነው የሚለው። እንዴ ታዲያ የፈለገ ቢሆን የ15 ቀን ልጅ እና የ4 ወር ልጅ ልዩነት ማወቅ ያቅታቸዋል? ፎቶግራፉ እኮ ልዩነት አለው እንዴ። ይሄኛው ፎቶ የ6 ወር ልጅ ሆኖ ነው እንጂ የ15 ቀን ልጅ አይደለም። እናትየው ይሄ ፎቶ የ15 ማነው ሶሪ የ6 ወር ልጅ ሆኖ ነው ያለችው ፈረንጇ። ገባሽ እናቴ? እኔ የ4 ወር ልጅ ነው የጣልኩት። አዎ ግን እነሱ ግን ቆይ ጋይ ስሙትና እኔ ከተሳሳትኩኝ አርሙኛ እንዴ። ኤስቲሜትድ በግምት የፖሊሱ ግምት ልጁ የ15 ቀን ልጅ ይመስላል ተብሎ ነው የተጻፈው። እና ማንም ሰው የ4 ወር ልጅ እና የ15 ቀን ልጅ ይለያል መቼም አይደለ? የ4 ወር ልጅ ትልቅ ነው። 15 ቀን ልጅ በጣም እንትን ነው፣ ጢኒት ነው። ቆይ አንዴ እስቲ ከተሳሳትኩኝ ፖሊሱ የተገኘ 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ 12 ምናምትሆን ልጅ ልትሆን ትችላለች። ያለሽበትን ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺ ማግኘት ብቻ ነው የሚፈልገው ነው። ቦርን ኢን 1992 ኢትዮጵያን ካላንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው። በኦርፋኔጁ ነው የተጠራው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ልታውቀው ትችላለች። ኮንታ ታህሳስ 2 1992 ዓመተ ምህረት ኢትዮጵያን ካላንደር የተጣለበት ጊዜ ላይ ደግሞ በ15 ቀን ኤስቲሜትድ ባይ ፖሊስ የፖሊሱ ፋውንድ ኢን አካኪ ባይ ኦፊሰር ሰለሞን ሽበሺ ባይ ሰም ሮክስ ኒር አለም ባንክ ኤንድ ብሪጅ። እዛ አካባቢ አሁን እኮ ወደ አቃቂ ስትል ወደ ጦርነሽ ቤጂንግ ማሄጃው አካባቢ ነው። እዛ የሆነች ትንሽዬ እንትን ነገር ብሪጅ ነበረች፣ ድልድይ ነገር። አለም ባንክ የሚባሉ አካባቢ ሰለሞን ሽመልስ የሚባሉ አንድ ፖሊስ ናቸው ያገኙት። ወረዳ 26 ቀበሌ 06። ከዛ ወደ ቀጨኔ ችልድረንስ ሆም ነው የሄደው። እዛ ደግሞ ዳይሬክተሯ ተረፈ ጎናፍር ይባላል። ለመሰለኝ አንዳንዶች ኤጀንሲ ደግሞ
አሜሪካንስ ፎር አፍሪካን አዳፕቴሽን የሚባለው ማንጠብሽ አስማረ ሰራ የነበረች ሎየሯ ናት። አዳፕትድ ቱ ዩኤስ የሚለው ደግሞ አስወር ይለን ኮልዳዲ ፕሊዝ ያደገው ኢን ካንሳስ ሲቲ ነው። right the whole information as well. Okay, we have to call for the police officer. Yeah, great. Mr. Solomon, you have 0 police ጋር ይደወል ነው። ማነው ፖሊሱ ሞቷል ያለሽ? ለብርሃነ ትንሳኤው ከባቸው የጠፋቸው ሰዎች እነሱን ያሉሽ። እንግዲህ ይኸው ሚዲያው እየደወለለት ፖሊሱ ስልኩ እየጠራ ነው። ጋይስ እታያለሁ። ለእኔ በሰከንድ አካውንቴ ራሴን ጠቁሮ ነው የሚታየኝ። ዛሬ ሪፍሬሽ ነው። ሰዎቹ እያሉ ያሉት ለምን እንደው ታውቂያለሽ? የተጣለ በ15ኛ ቀኑ ነው። ከተጣለ የተገኘው በ15 ይህንን በትልቁ ለማድረግ እንዲህ ያለኝ በትልቁ ለማድረግ እሸቱ ጋር የተገኘን ህፃን አንስታው ቀጨኔ ወስዳው አስገብታው እሱ ልጅ ዛሬ አሜሪካን ሄዶ አድጎ በ26 አመቱ ቤተሰቦቹ ፍለጋ መጥቶ የ16 ቀን ልጅ ሆኜ ተጥዬ ስገኝ ያገኙኝ ሶሎሞን ሽመልስ የሚባሉ ናቸው ብሎ እናቱን ፍለጋ ላይ ነው ያለው ልጁና እዛም ስልኩን ፋይሉን ስላገኘሁት እኔ ተክለ ሃይማኖት አዳን እባላለሁ። እግረኛው ሚዲያ ላይ ነው የምሰራው። እንደው የተሻለ እንደው የተወሰነ ፖሊሱ በህይወት አለ፣ እያናገሩት ነው። አልሞተም። እነሱ ተሳስተዋል። ኢንፎርሜሽን ማግኘት ከቻልኩ እናቱን ለማግኘት ፍለጋ ላይ ስላለ ባለፈው ከዚህ በፊት ሁለቴ መጥቶ 92 አካባቢ ነው 92 ታህሳስ 2 ይላል 92 አካባቢ ነው። ቀዶ ያኔ መርማሪ ነበር እዚህ አዳጊ መርማሪ ሆኜ ማለት ነው። እና እዛን ጊዜ ተመጥፎ ከፈደዶቹ ጋር መጥቶ ነበረ። ከአንዴም ሁለቴ መጥቶ ተገናኝተናል ከኔ ጋር ፎቶግራፍ ሁሉ ተነስተናል ምናምን ብዬ ተመጥፎ ነበረ። ግን እስካሁን ድረስ አልተገኘችም። ምንም ከዚህ በኋላ ተሞት እንግዲህ የሚታወቅ ነገር የለም። እሷም እኔ ብላ የመጣች የለችም። ያው በሌላም ብላንኮ ብትመጣ በዚህን ምርመራ ሊረጋገጥ ይችል ነበረ። በወቅቱ እኔ የመጣች የለችም። ፎቶግራፍ ተነስተናል፣ ተለጥፏል፣ ባንክ ላይ ተለጥፏል፣ ጤና ጣቢያ ተለጥፏል፣ ፍርድ ቤት ተለጥፏል። በዛ በተገኘ ጊዜ ማለት ነው። ልጁ በመጣ ጊዜ 8 አመት ሆኖ መጥቷል። ልጁ የ8 አመት እያለ ቤተሰቡን ሊፈልግ ከአሳዳጊ እናቱ ከፈረንጇ ጋር ከእሷ ጋር ከአንድሪያ ጋር መጥቶ በየባንክ ቤቱ በየምኑ ተለጥፎለታል። ከፖሊሱ ጋርም አብሮ ፎቶ ተነስቷል። እና እስካሁን ግን እኔ ብላ የመጣች እናት የለችም ነው የሚለው ፖሊሱ። ስለዚህ እነሱ ያኔ እኔ ሰው ቤት እየሰራው ነበር። ያኔ እኔ በእርግጥ ተለጥፎ ይሆናል ግን አላየሁትም። ያየሁትን አሁን ነው። እኔም ሰው ቤት እየሰራው ስለነበረ አሁን ነው ያየሁት። እኔ የ8 አመት ወይስ 8 አመት ልጅ ምናምን ሆነ ወጥቷል። እሺ ፎቶግራፉ ቤት አንድ ጊዜ አለኝ ዘር ጊዜ ስንት አመት ምርት እንደሆነ አላውቅም እንጂ የ8 አመት ሆነ ይመስለኛል። መጥቷል ከሰዎቹ ጋር ከአሳዳጊዎቹ ጋር መጥቷል። እና እዛ ፖሊስ ጣቢያ ልደታ እያለው 2005 ላይ አካባቢ መሰለኝ እንደዛ 2004 እንደዛ መጥቶ ይዛቸው ሄጄ ቦታውን አሳይቻቸው እዛ ጋር ፎቶ ተነስተን ከቴጋም ተነስቶ
ሲነግሩ እንግዲህ ቦታው የሰው ግቢ ነው፣ ዝም ብሎ ጎዳና ነው፣ ግቢ ስር ነው። ሜዳ መንገድ እኮ መንገድ ነው እና አሁን ቤት ተሰርቶበታል። ድንጋዩን እናቴ ከአንቺ ታሪክ ጋር ይሄኛው ሜዳ ላይ ነው የተጣለው አለ ፖሊሱ። የአንቺ ቤት በር ላይ ነው የምትሰሪባቸው የነበሩ ሰዎች ቤት በር ላይ አይደለ አንቺ ያስቀመጥሽው? አዎ ቤት በር ላይ ሆኖ ስላሴ ቤተክርስቲያን በጀርባው መቃብር ቤቶች አካባቢ ነው። መገንጠያ መንገድ ያለው በእርግጥ አስፋልት ሁለት የሚሄድ መንታ መንገድ እሱ ሜዳ ላይ ነው እኮ። እሺ ስሚ ፖሊሱን። አሁን ደግሞ ቀጨኔ ካለ እንግዲህ እናረጋግጣለን። ቆይንስ ሜዳ ነበር ወደ ሃይስኩል ትምህርት ቤት ሜጃ ምናምን ነገር ነበረ ያኔ። ስለዚህ ቤት ምናምን ተሰራ ሜዳ ላይ ነበረ። ትላልቅ ድንጋዮች ነበሩ። ትላልቅ ድንጋዮች እዛ መሀል የጣለችው እና በወቅቱ ያኔ ተረኛ መርማሪ ነበር። ያኔ ውልቀን ነው ይመስለኛል መታወቂያ ሁላ ሲዜ እዛ ከተሬ ምናምን መድኃኒዓለ መታወቂያ ሲይዝ በኋላ ነው ደብዳቤ ሰጠኝ ምናምን በዛ ምክንያት ነው እንትን የተባለ ያው ልጁ ማሙሽ ቤቢ ምናምን ተብሎ በዚህ ስም እንትን ያለው ከዚህ እንግዲህ 12 ነው አሁን ወደ 26 ዓመቱ ነው አሁን። አሁን ምንድን ነው ያው አሳዳጊዋም አሁን ሰፋ አድርጋ ልክ እኔ እንደዚህ እንደኔ ልጅ እኔ እንዳሰደግኩት አይነት ሌሎችም እንዲሁ ቤተሰቦቻቸው የሚፈልጉ ግን ያልተገኙ ይኖራሉ የሚል ኦርጋናይዜሽን አድርገዋለች ፈረንጇ። እና አሁን ምናልባት እንደው ከሰፈርም ወጥቶ መቼም እዛው አቃቂ ቃሊቲ ብቻ አቃቂ ላትኖር ትችላለች፣ ሌላ ቦታ ልትኖር ትችላለች እናቱ። እንዲሁ ደግሞ በሚዲያ አቃቂ ነው ስለ አቃቂ ብቻ አይሆንም። አሁን በሚዲያ ምናምን ከሚቻ ኮደ ደስ ይለኛል። ያው ሚዲያ ላይ እኮ ነው አሁን ራሱ ይሄን እነሱን ኢንተርቪው እየሰራሁ ነው እኮ በመሀል የደወልኩት። እስኪ ደግሞ ከሳቸው እንዲ የተወሰነ ጊዜውን ምኑን ማስታወስ ከተቻለ ብለን ነው በሚዲያ ፍለጋውን ከዚህ ከሰፈር ከባንክ ከጤና ጣቢያ ከምን አውጥተነው እስኪ በሚዲያ ይደረግ፣ በዚህ ቀን በዚህ ቦታ ይሄን የመሰለ ልጅ እንደዚህ እዚህ የጣልሽ ዛሬ ያው እናንተ ፖሊስ ስለሆናችሁ ያን መጣል ወንጀል ስለሆነ በሚል ነው። ያው እኛ ደግሞ ቤተሰብ ማገናኘቱን ነው እኛ እንትናችን ማገናኘቱ ላይ ነው እኛ አላማችን። ትክክል ነው። ያው እንግዲህ መጥቶ ከዚህ በኋላ ስለ የዛ በወቅት እኮ ቅጣኔ ከ3 ወር ምናምን ላትቀጠም ትችላለች። ያለው ሁኔታ ከችግር አካያ ጋር ላይ ላትሆን ትችላለች ወይ ላይ ሆነ ችግረኛ ሆነ ምናምን እንትን ሊል ይችላሉ። በዛ ምክንያት ሊሆን ይችላል። እንግዲህ ያው ፖሊስ በወቅቱ የዛ ጊዜ ወንጀል ስለሚሰውም ስለሚያውቅ ይሄንን ጥሩ ነው። ከሚደቱ ምን ውሻ ለመብላቱ ምናለማለቱ ጠዋት ረሳት አካባቢ ነው እንግዲህ ሲያገኙት እስኪ ምን እያለቀሰ ነው እንዲሁ ዝም ብሎ ልፍ ሲሉ ተጠቅልሎ ነው ሰው በዛ አካባቢ አልፈና ሰው መጡ ይጠቁመናል እኛ ጋር። እሺ እኛ ደግሞ በወቅቱ ተረኛ መርማሪ ስለነበር ሴቦዛ ቦታው ላይ ይህን ያቁጭ ብሏል አልብሰታል እንትን ብለን አንስተን እንደገና በብጡጦ ገዝተን ምናምን በወተት ዱቄት ወተት ምናምን አለ እንደዛ አድርገን እስከ ጥቁር አንበሳ ወሰድነው። ጥቁር አንበሳ አስመርምረው ጤነኛ ምናምን ሆነ። ከዛ ማሳደጊያ አስገባውን ማለት ነው። እና ብታስተላልፉ ደስ ይለኛል። በሬዲዮ ምናምን ደስ ይለኛል። በቴሌቪዥን አሁን እርስዎንም ደውለን እንዲሁ እያወራን ያለው ኖት እነሱን ኢንተርቪው እያደረግን እስኪ በመሀል እንጠይቅ ብለን ነው። አሁን ይሄ የሰጠኑንም ኢንፎርሜሽን ለፍለጋው አብረን እንጠቀመው። እሺ ማዕረገውን ይቅርታ ግን ጌትዬ ዋና ሳጅን ነበርኩ ያኔ በወቅቱ። ኧረ አሁን ችግር ዋና ሳጅን ነበር። አሁንማ ለቅቅ ያለ ፖሊስ ነው። ጡረታ ወጥተዋል አይደለም? ጡረታ ተሸሳ ሌላ ባንክ ላይ ገብቼ ባንክ ላይ እየሰራሁ ነው። እሺ ዋና ሳጅን ሰሎሞን በጣም ነው የማመሰግነው። ጥሩ ስራ ነው የሰሩት። ያው እርሱ አንስታው ዛሬ ምንም እንኳን ወላጅ እናቱን ባያገኝም በህይወት ውሻ ጅብ ከመብላት ተርፎ እንዴ በጣም ጌታ። እሺ አመሰግኖታለሁ። You don't need an exact translation, but
እሱም አያውቅም ልጁም አያውቅም አማርኛ እና ሊያስረዳቸው ምን አለ ብለው በጉጉት እየጠበቁ ነበር። የፖሊሱ ስልክ እስከሚዘጋ ፖሊሱ ያለው እኮ ቀጨኔ መንገድ ላይ ነው፣ በሁለት ድንጋዮች መሀል ነው ተጥሎ የነበረው እና መንገደኛ ሲያልፉ አይተውት ሲያለቅስ ደውለው ነው እኔ ተረኛ ስል ነበርኩ የተገኘሁት ቦታው ላይ ነው የሚለው። ደውለን ነው የጠራ ነው ፖሊስ ደውለን ጠርተን ያነሳ ነው ነው ያሉኝ እነሱ። እኮ ይህም እሱም በፖሊስ ነው የተነሳው፣ ግን ያንቺ 4 ኪሎ ነው፣ ይሄ ደግሞ ቀጨኔ ነው። ቀጨኔ መድኃኔዓለም ነው ሂዶ ያረፈ ነው ያሉኝ። አቃቂ ነው። አም ሶሪ ቀጨኔ፣ ይሄኛውም ሁለቱም ቀጨኔ ነው። ቀጨኔ የልጆች ማሳደጊያ ነው፣ ያንቺም ቀጨኔ ነው። ግን ይሄ ከአቃቂ ነው የተነሳው፣ ከ4 ኪሎ አይደለም። ምን ይሻላል ልጆቼ? እስኪ እንስማላ። He just remembered the time, the moment, how he found you at that time. It was Sunday morning. Okay, it was like 8 in the morning. Yeah, you were just so they came, they pick you up. So that's what he said. And we have been trying to find her, but it was very hard to to get some information about your mother. Maybe she was not married, maybe she was married and didn't have the income to raise you or something like that. So searching her with like proper. እንዴት ልብ እንደሚያማስባችሁታል። ምናልባት ማሳደጊያ ገንዘብ ስለሌላት ይሆናል የጣለች ስትለው maybe she don't have income to raise you ስትለው ጌታ ደግሞ ሲያምር searching, like putting her your pictures on the bank, something like that. You guys tried this, right? Yeah, many times. It wasn't. There was no reason. Maybe he said if it's. ከ8 ዓመቱ ጀምሮ ኢትዮጵያ እየተመላለሰች ቤተሰቡን እየፈለገችለት ነው። ምን አይነት መልካም ሰው ናት። Maybe they can hear, listen, information. So yeah. እሺ ውዶቼ በእንደዚህ መንገድ ፈለገ። ከዛ ይሄኛው የቀረበው ከ5 ወር በፊት ነው። ከወር በኋላ ደግሞ የመጣች እናት አለች። ይኸው sympathetic to what could have caused her to do that. እና ይሄ የሃይስኩልን ፎቶ ስታየው እሷ ራሱ በቃ ይሄ ሚኒስትሪ ፎቶ ፈገግታችንን አይታችሁት ከሆነ ድንጋይ ትልቅ ድንጋዮች አሉ። እዛ መሀል ላይ ምን አለ ሰውት ነበር የሆነ ልብስ ነጠላ ብጫቂ ነገር አለ። ወንድሜ ከሆነ እሺ ደስተኛ ነኝ ከምንም በላይ፣ ካልሆነም ደግሞ እሱም ፈጣሪ ቤተሰቦችን We know that I was found in Akaki, near some boulders, near an Alam Bank at the time. ሆና ተገኘች። እሷ እናት ሆና ተገኘች ወይስ አልተገኘችም? ተኝቼ አላደርኩም። እቺ በፎቶ ይመሳሰላሉ ነው ያለችው። እንሄዳለን ብዬ አስቤ አላውቅም። 60 እናቶች እናት ነን ብለው መጡ። ታሪኩ ይመሳሰላል ብለው ሁሌም ጸሎት ሰንድኝ ስጣት ብቻ እንዳልቀም መንገድ ላይ ሲሄዱ ልጅ እንግዲህ ልጅ ብስ ሲለኝ ጤና ጣቢያ ያስገቡ ይሄኩኝ መንገድ ላይ ሆነ ሀቅ ብለው ያዩ ነበር አይደለ? ለምን ነበር ያዩ? እህቶች ወንድሞች ይኖሩታል አብረው አይወለዱ። እነሱ ራሱ ምድር ላይ ማቁናት ብቻ እሷና እሷ ብቻ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም እሳቸው የመላኩን ቤተሰብ እናቱ ፍለጋ መተን ነው ብናገኘው ይመስለኛል። ተስፋ በጣም ብዙ ድርቆሽ ነው ይሄ ድርቆሽ። እንዴት አላችሁ? ሰላም ናችሁ? እሺ እንዴት ናችሁ? ሰላም ኖት?
አትነግሩኝም? እሷ ሆና ተገኘችው ኬሊ እናት ነኝ ብለው ሲደውሉልኝ ነው የመጣሁት። ያው ልጄ ስታደፋፍረኝ ነው። እኔማ ያላሳደጉትን እናት ማለት ይከብዳል። እሺ እና እንግዲህ እስኪ እግዚአብሔር ነው ያውቀው ነው ታልኩት። ያሉት ልጅ መላኩ ይሁን አይሁን ገና እናጣራለን። ግን አባቱ ያውቃል እንደተወለደ እንዳረገዝኩ ያውቃል። እሺ ልጁንስ እርስዎ እንደቃሉት ያውቃል? አባት አሁን አለ? አባት የለም። ግማሹ ጀርመን ሀገር ነው ይለኛል፣ ግማሹ ሆነ ሀገር ሄዷል ይሉኛል። ከዛ ወደ ምንም ነገር ቤተሰቦቹ ምኑን እንትን ነገር የለም። አንድ እህት ነበረችው አመለወርቅ የምትባል አመለወርቅ የምትባል ታማሚ ነበረች። እሷም ሞተች። በቃ እሷም ነች የዛን ጊዜ እናቴን ያሳደገችኝ። እናቴ ታውቅ ነበረ። እሷም ነች እንደዚህ ልጅ በቃ እንግዲህ ካልሆነ እናትሽ ብትኖር ትደርሻለች፣ ትቆልሻለች። ግን እሷ ደግሞ ከሌሎች ምን ይደረጋል? እስኪ ቡቴን አስገቧት ያሳምራለች ወይ ዞላን እናትየው ከደወለች እግረኛው ጋር አነሳላት ወይ ምን አላት የሚለው ጊዜም እጅግ በማሳደግ እግዚአብሔር ይመስገን ተረጋግቼ ቁጭ አልኩት እንጂ እኮ መጀመሪያ ብዙ ህይወት ይልክ አልነበረም። አላውቅም እንዳየስች የምታውቀውን ያለ እኔ አላውቅም። እዛ ጊዜ አብዬ አልደወለችም። ያው አንቺ ጋር እያወራች ስለነበር ስወጣ ደውላለሁ ብላ አንቺ ጋር ትጨርስ ትደውል። ኦኬ አሁን ትደውላለች። እሺ ደውል ይባላል። በሌላ ስልክ መደወል ትችላለች። ትደውልና አሁን እኮ እዚህ ጋር የለችም ማሬ። ትደውልና ስጨርስ ትግባ እናግረው ያላትን ትገረን። በቤት ውስጥ ነው ከፍቶች ነው እንትን የምንለው። እናቴ ኃይለኛ ነው። በቤት ውስጥ ነው። እንዳሁኑ እንደዚህ አይነት ነገር የለም። ሰውንም እንኳን ከ77 ዓመት በፊት ማለት ነው። በፊት የተወለድኩት እንግዲህ ስ ቁጠራዋ በ77 ነው ማለት ነው ወይስ ከዛ በፊት የተወለድኩት? ከዛ በፊት ማለት በፊት ማለት የ13 ዓመት ልጅ እንደዚህ ነኝ አሉ። ከ77 በፊት ከ77 ዓመት በፊት የ13 ዓመት ልጅ እንደዛ ትለኛለች። እማዬ እንግዲህ ያሳደገችኝ እናቴ አሁን 53 ዓመት ሆነ። እሺ የእርስዎ ወላጆች የት ነው ያሉት አሁን? የእኔ ወላጅ አባት ግን 53 አትመስልም። አባቴ ግን እዚህ ሳሪስ ምን አለ ተስፋ ይባላል። ወደ ብሔረ ጽጌ ሳሪስ ነው ያለው። ሌላ ሰው አግብቶ አለ በህይወት አለ። አንድ ጊዜ መጥቶ አይቶኝ ከዛን ጠፋ። እዛ ሰዎች እማዬ እዛ እናቴ እንደሞተች መጣየኝ። ከዛን ጠፋ። እሱ እዚህ ብሔረ ጽጌ አለ። ያው ቢሞት እንግዲህ ያው ሰማ ነበር። እንዲሁ እንደዚህ 6 ሴት ሰማ ነበር አለ። እሱ እዚህ ብሔረ ጽጌ ሳሪስ ነው ይባላል አላሉ። ቢሞት ሰማ ነበር። ስለ አባቱ እኮ ነው ጋይስ። ያው ሚስቱ እንግዲህ የልጆች አባት ነው አለ። ስለዚህ እህት ወንድም አለው ማለት እኮ ነው። ዘመድ አለው እዚህ ግን ብሔረ ጽጌ ሳሪስ ነው ያለው እኮ ዘመድ አለውት ማለት ነው። ያው ዘመድ ምን ያደርጋል ብለህ ነው? ዘመድ ዘመድ ምን ያደርጋል? ከች ልጅሽ አሜሪካን ውስጥ ባይ ነው እንደልፈልግ የመጣሽው ባንክ እንደዚህ ተብሎ ጋይስ እነሷን አይደለም። እሺ ሌላ እናት ናት የቀረበች እንትን ላይ እግረኛው ሚዲያ ላይ ዘመድ ምን ያደርጋል ካለች ልጇን ለምትፈልገዋለች። እንደገና አባቷን ደግሞ አላሉ። ያው ቢሞት ሰማ ነበር ብዝኛ ያለችው ቢሞት ሰማ ነበር አለ ጠራ እንጂ ብዙ ጊዜ የወደቁ ልጆች እንዲመጣዋል እንደዚህ ሆነዋል እንዲሆነዋል። ደግሞ ልብ ይዤ ልጅ ይዤ ደግሞ የሚያውቁኝ ሰዎች ደግሞ አንቺ እንደዚህ እንደዚህ ሲሉ ኢሊናይንም የደረሰብኝ ኢሊናይ ቁስል አለ። ያ ስለሆነ በቃ ቁስል ማለት ይኸው እናቴ ባሳደገችኝ አይደለም በባዳ ስላሳደገኝ እናቴ ብትሞት አይደል ታዲያ ይሄ ልጅ ለመድፈር የቻለው እኔ ተደፍረዋል። ሙከራ ነው ያው መታገል ሙከራ ነው። እና ያው ባዳ ነው ያው እቺ እናቴ እኔም ወላጅ እናቴን ጠላዋል። አሁን እቺ ልጅ እኔም ያኔ ጥፋት አጥፍቻለሁ ይህን ስራ በመስራቱ። አሁን ግን ነፍስ ካወኩም በኋላ ህይወቱ እንኳን አለም ስለኝ እችን ያው ያሳደግ አሁን እርስዎ ይህን ተደፍረው ነው ወይስ አይደለም? በፈቃደኝነት አግብተው ማለት ነው። ከዛን እሱ በቃ የሚሆን አይደለም ቤት ውስጥም አይመቸኝም። ሰው በቃ ያስበኛል ያስጠማኛልም። ደውላለች። በስራ ሰዓት እደውልልሻለሁ ስልክሽ ተልኮልኛል አላት። ስልክሽ ተልኮልኛል በስራ ሰዓት እደውልልሻለሁ አላት። አላት በቃ ያው ይህ ስልኳን ለመላኬ ማስረጃ ነው። እሺ ስልኳን ልኬለታለሁ። እሱም ደግሞ ትደውልልኝ ስላለ ነው የእሱን ስልክ በፈቃዱ አትበቅልጀኝ የሰጠኋት። እሺ አቡዬ በቃ ትደውልለት እና እንትን ትበል። ግን ይኸውልሽ የእሷ ይሄ አቃቂን የተጣለው የእሷ ግን 4 ኪሎ ነው ያለችው። 4 ኪሎ
የእሷ 4 ኪሎ ስላሴ ቤተክርስቲያን ጀርባ መቃብር ቤቶቹ አጠገብ ነው ያለችው። ሀቡዬ እኔ አሁን አቃቂ 2 ድንጋይ መሀል መንገድ ላይ ተጥሎ ሰዎች ሲያልፉ ሲያለቅስ አይተው ፖሊስ እንደጠሩ ነው። እሷ ደግሞ ፖሊሱ ሞቷል ብላለች። ግን ይሄኛው ግን ፖሊሱ አልሞተም፣ በህይወት አለ። ተደወለለት። አይ ማለት ይሄ ልጁም ከሆነ እሰዬ እንግዲህ በዛ አስጀምር ያሽላታል። እግዚአብሔር ይስጥሽ። ይሄም ከሆነላት እሰዬ ማለት እሱ አሁን ሙሉ በሙሉ እርግጠኛ ነኝ ነው የምትለው የኔ ልጅ ነው በቃ ነው የምትለው። እግዚአብሔር ካደረገላት እሰዬ፣ ካላደረጋላትም ደግሞ እግዚአብሔር ብሎ ልጇ በዚህ መንገድም ሊገኝ ደግሞ ይችላል። ይሄም ባይሆን ማለት ነው። እና ያው አዲስ ነገር ከመጣም በዛኛው እሰዬ፣ አልመጣም ዙሪያ ያለውን ነገር አንቺም ስላለሽበት አብረን የምናይ ይሆናል። በዛኛው ካልሆነ እሱ ካልሆነ የእሷ ቪዲዮ ሰራላት ሆነ የእሷን ልጅ ደግሞ እንፈልግላታለን። እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። የምናረጋግጥ ምንም ችግር የለም። እሱ የሚላትን ነገር እንስማና ያው ዙሮ ዙሮ አንቺ ነሽ፣ ከአንቺ ውጭ ወዲያ እንሄዳለን። መምጣታችን አይቀርም። ያው እንግዲህ ችግር የለም። ሚኒማ ችግር የለም። አሁን ነገ በስራ ሰዓት ይደውልላትና ትቀርብና እግረኛ ሚዲያ ላይ ከዛ እሷ ካልሆነ አሁን ገጠር ነው ያለችው። ዙሮ እሷ እና የአዲስ አበባን ብትባል ትሄዳለች። የትም ቦታ መሄድ ትችላለች። ችግር የለውም። እንግዲህ እግዚአብሔር ብሎት ካገናኛት የሷም ከሆነ እግዚአብሔር ይመስገን፣ ካልሆነም ደግሞ ይሄ መንገዱ ሊሆን ይችላል። ሀቡዬ እና መልስ ማግኘት አንዳንዴ እረፍት ነው፣ የህሊና እረፍት ነው። እሷ ውስጧ ላይ የሚሰማት ነገር አናውቅም። ያው ዞሮ ዞሮ ልጅሽን ወደሽ አትይም። ከጣለች በኋላ ያለው ነገርም ከባድ ነው እና አቡዬ የኔ እናት በጣም ነው የማመሰግን። እድሜ ይስጥሽ። በቃ እኔ ምን ልበልሽ እንግዲህ ምንም ልልሽ አንችልም። ለአንቺ ያው ዞሮ ቃል የለንም እዚህ ቲክቶክ ላይ። በጣም ነው የምንወድሽ። ለ2 ዓመታት ነው እንግዲህ እኔ እየተከታተልኩሽ ያለሁት የኔ እናት። ሁሌም እንደዚህ በቃ ረጂ፣ ለሰዎች ለችግር ፈቺ ያድርግሽ። ችግር አትይ፣ ተባረኪ እስከ ልጆች ድረስ እግዚአብሔር ይባርክሽ። የኢትዮጵያ ሕዝብም በጣም ነው የማመሰግነው። እዚህ ኮሜንት ላይ ዴኔ ምናምን ያላችሁ ነበር። ጓደኞችን በጣም ነው የማመሰግነው። ሜንሽን ምናምን እያደረጋችሁ ነበር እና ሁሉም የኢትዮጵያ ሕዝብ አሁንም ከጎኗ እንድትቆሙ ነው የምለምናችሁ። እግዚአብሔር ይስጥልኝ፣ ፈጣሪ ያክብራችሁ። የሀቡዬ መንደሬተሮች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወድሽ። አሚን። እሺ እኔ እናት ውዴ፣ እሷ ዋትሳፕ ስለሌላት እናትየው አንቺ አሳውቂኝ ከእግረኛው ሚዲያ ጋር እያንዳንዱን ነገር ዙሮ ሀቡዬ እኔ እየተከታተልኩ ዙሮ በየቀኑ ስለማወራ ለአንቺ አሳውቅሻለሁ። እሷ ስለማትጠቀም እያንዳንዱን ነገር አሳውቅሻለሁ። በየቀኑ የሚፈጠረውን ነገር ያው መልዕክቱን አስቀምጣለሁ ቦይስ ላይ። ያው ላይቭሽንም ቀኑ ሙሉ ከአንቺ ጋር ስለሆነ የምውለው ችግር የለውም። በቃ አሳውቂኝ። ዋትሳፕ ላይ አዲስ ነገር ካለ ሄዳ ቀርባ እሱ ሳይሆን ከቀረ ቪዲዮ ሰራላታለሁኝ እና እንፈልገዋለን የእሷን ልጅ። እሺ አቡዬ አመሰግናለሁ የኔ እናት። እሙዬ እንዴት ነሽ? ሀቡዬ እንዴት ነሽ? አለሁልሽ። እኔማ መዲና ጋር የመዲና ያለው እንትን ጋር አውርተን ነበረ። ኤፍሬም እዚህ የጅዳው ቆንሲላ 15 ቁጥር ገብቶ እነሱ ወረቀት ያጽፍ፣ ቀጥታ እነሱ ፓስፖርቷን ባይመጣ ክስ እንመሰርታለን። የሀቡ የፖሰተችውን የእናትየዋን ሰምቻለሁ አለኝ። ቅድም ሰምቻለሁ፣ አይቼዋለሁ። ልቡ ነው የተነካው በረንብ በቃ። ከዛ 15 ቁጥር ይሄድና ጅዳ ቆንሲላ እዚህ ጅዳ ያለው ጋር ማለት ነው። ኤፍሬም መሄድ ይችላል። ይሄድና 15 ቁጥር ቪዲዮን ያሳያቸው። አንቺ ልጣው ይስማና የት መሄድ እንዳለበት። ከዛ ነገ ምንድን ነው ነገ ይሰራሉ? የስራ ቀን ነው ነገ? አዎ ነገ ስራ ቀን። Like putting your pictures on the bank, something like that. You guys choose. ኤፍሬም እና ላይቭ ላይ የጣሉት ልጅ የወለዱት ተደፍረው ነው ወይስ አይደለም? በፈቃደኝነት አግብተው ማለት ነው። ከዛ ንሱ አባቴ እኔ በጣም ገርማኛለች ሴትዮ። አባቴ እንትን እኔ እንጃ አለ መሰለኝ ያው ቢሞት ሰማ ነበር ስትል በጣም ደንቃኛለች። እና እንዴት ልጇን ልትፈልግ እንደመጣች አሉ
እና ብዙ ጊዜ እንደውም ያለ እናት ያደገ ሰው በጣም ለልጅ ይሳሳል። እሱ የደረሰበት ነገር ሰው ላይ እንዲደርስ አይፈልግም። እሱ ያለ እናት ስላደገች ቤት ውስጥም አይመቸኝም። ሰውዬው በቃ ያስርበኛል፣ ያስጠማኛልም። ሌላ ህይወት የሚናገረኝም ነገሮች ቀስሙ የሚሰብሩ ናቸው። ከዛ የተነሳ በቃ እኔ ልጅነትም ስላለኝ የዛን ጊዜም እንደዛም ደህና ስለሆንኩኝ በቃ እኔ እንትን ብዬ ነው ለማሳደግም ሞከር ምንም ለማለትም ሞከር ምንም አለ ሲለኝ ብዙ ጊዜ ለመጣል ሞክሬ ነበር እና ሳይት ውስጥ የሚሰሩ የዛን ጊዜ ድርጅት ቴክኒክ አካባቢ ገና እንትን ማለቱ ነበር። ከዛ ሰዎች ይጠራጠራሉ። ውዶቹ ኢንቫይት አድርጉኝ ሞዴሬተሮች እምቢ ያለኝ አይታየኝም። ልትጥል ነው ልትጥል ሳትሆን አትቀርም ይሉኛል እዛ አካባቢ ብለው እንደዛ ሲል እንደ አጋጣሚ በቃ ጠናባ እንደዚህ ቢሆን ደሳጭ ምንም ሰው ዜ በቃ በስጭት ላይ እንደዚህ አይኖሩ ይተካከልም አይነበርም በወቅቱ በቃ ይህን ያህል ቁጭ ብሎ ማስተዋል እናቴንም ስላጠው ከእንደገና ከግራና ቀኝ ስማልኩኝ ነው በቃ እንትናል ልጄን አላለሁትም። የልጁ አባት አላለኝም። እኔም የስንት ወር ልብሰጡ እያሉ ነው የተለያዩት ነው በትዳር እያሉ ነው። አይ የ6 ወር ሆኜ ባስቀመጠኝ ጥሩ ይጠፋ ከሌላ ሴት ጋር እሱ በቃ እንደዛ ነው። ሌሎች አሉ አይደለም ደህናዎች የሚወት የሚኖሩ እንደዛ አይነት ነገሮችን ነው እንጂ አቋሙ አልመቻለኝ። ሁኔታ ሲወልዱ አልነበረም ጊዜ ከጎዳው ገና መጨረሻውን አለየሁትም ስሜቴ ማለት ነው በማጸን እስከሆነ ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ?